አዶናይና ጃኒ በየስቶሪያቸው ላይ ምን እንዳደረጉ አይታችኋል? ግን የጃኒ ምን እንደሚል ላንብብላችሁ። መጀመሪያ ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ ምን እንደሚል ታውቃላችሁ? በሰላምና ክብር በተሞላበት ተነጋግረን ተለያይተናል። እውነት ነው፣ ተለያይተናል። ኦ ማይ ጋድ። አንዳንድ ሰዎች ትምህርት ናቸው አለች ጃኒ። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። አንደርስታንድ ለማድረግ እየሞከርኩኝ መጨረሻ ግን አይደሉም። እወዳቸዋለሁ ፋም ይላል። መጨረሻ ግን አይደሉም። አንዳንድ ሰዎች ትምህርት ናቸው። በቃ በህይወታችን ላይ የመጡ ሰዎች አንዳንድ ሰዎች ሊያስተምሩ ነው ወይ ትምህርት ናቸው ለማለት ነው። እና መጨረሻ ግን አይደሉም፣ ማብቂያ አይደሉም ነው። ያስተምሩናል ግን ማብቂያ አይደሉም ለማለት ነው። እና እወዳችኋለሁ ፋም ይላል። እና እንዳታስጨንቁን ለማለት ነው። ይሄ የጃኒ ስቶሪ ነው። ፕራንክ ነው ወይስ ጀማሁ ምን እሺ ነው ማለት ፕራንክ ነው ወይስ አልገባኝም። እና የአዶናይ ደግሞ ሲጀምር ምን ይላል መሰላችሁ? በጣም ስለማከብራችሁ እና አሁን ያለሁበት ሁኔታ እንድታቁ ስለምፈልግ ከዚህ ቀጥሎ ያለው መልእክት አንብቡልኝ ይላል። ስቶሪ ላይ ነው፣ የአዶናይም ስቶሪ ላይ ነው ያደረገው። ከዛስ ምን ይላል? ከጃኒ ጋር ያለን ፍቅር ግንኙነት አብቅቷል። አረ እውነት እንዲሆን አንፈልግም። ክርስቶስን በጣም ደስ የሚሉ ካፕሎች ናቸው። እኔ ራሱ ወዳቸዋለሁ የምር። እና በጣም ያናዳል፣ ተለያይቶ ከሆነ ያናዳል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ። ምንም ያህል በወዳችሁም ግን አንድ ነገሮች ለራሴ ማስቀረትን መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ ይላል። ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችሁም ሰላም ይጠቅማል። አመሰግናለሁ። ልድገመው። ሁለታችንም የራሳችን መንገድ መርጠናል። ስለዚህ ያለንበት ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ ይላል የአዶኒ ስቶሪ። ይኸውን ሁለቱም ስቶሪ ላይ ነው እንጂ የፖስቱት ቪዲዮ ምንም የለም። ጃኒ ስቶሪ ላይ እና አዶናይ ስቶሪ ላይ ነው እነዚህ ቪዲዮዎች ያሉት። አሁን ከመሻ ቤት ሆኜ ነው የሌሊት ልብስ ለብሼ ነው የምሰራላችሁ። ቀን ነው ይሄ ነገር የተፈጠረው። እኔ ፌስቡክ ላይ ነው መጀመሪያ ያየሁት እና ገርሞኝ ስገባ የለም ቪዲዮ። ስቶሪ ላይ ቼክ ሳደርግ ስቶሪያቸው ላይ አለ። ይሄ ነገር ግን ፕራንክ አይመስላችሁም? እኔ ፕራንክ እየመሰለኝ ነው። እውነት የእውነት እንዳይሆን ነው የምጸልየው። የምር እኔ የእውነት እንዲሆን አልፈልግም። እውነት አይለያችሁ፣ መለየት የሌለባቸው ካፕሎች ናቸው ጋይስ።